ፀሐይ እየወጣን ነው። እንግዲህ እንዴት ናችሁ? ሰላም ነው? ሰላም ነው። ዛሬ አየሩ ደስ ይላል። ወጣ ነው። እኔውስ እንግዲህ መንገዳችንን ጀምረናል። ጸዳ ያለ አየር ነው። ንፋስ ትንሽ አለው። እሷን ጨራርሰን ወደ ኤርፖርት መንገድ ስለሆነ ማማማቅ ጀምረናል። ይሰማል በደንብ። አይ ቲንክ ማይኩ አሪፍ ይመስለኛል። በውስጥ በኩል ስለሆነ ያደረኩት ኤዲት አድርገን እንመላታለን ማለት ነው። ሮድ ትራቨል ሲሆን ግን የሆነ በዛ ምናምን ስትሉ ደስ ይላል። ብቻ ሲሆን ብዙ እንትን ሊል ይችላል፣ ሊያስጠላ ይችላል። ቢሆንም ግን ያው ኢንጆይ ታረጉታላችሁ። አብዛኛው ነገር ያው ኢንጆይ የሚደረግ ነገር ስለሆነ ኢንጆይ ማድረጋቸው አይቀርም እና እንደዚህ ለሳይክል ምናምን በደንብ ተስማምቶ ነው የተሰራ ያለው። ያው ሳይክሉ ውድ ቢሆን አሁን እኔ ያው ወደ 57 ኪሎ ሜትር ምናምን አካባቢ ነው የማስበው። ቶሎ ጨርሳታለሁ ብዬ አስባለሁ። ንፋስ ምናምን ትንሽ ሊያስቸግረን ይችላል። እሱ ነው እንጂ ሌላ ብዙ የሚያስቸግር ነገር የለውም። አድርገን ጎማችንን ቼክ አድርገን ጎማችንን ቼክ አስደርገን ምናምን አየራችንን እንሄዳለን ይሻላል። ፓምፔን ረስቼው ነው ቤት ውስጥ። ይሄ ሙሉ እግረኛ ነው። ሳይክል የለውም። ያው ሳይክል መንዳት ምናምን ትችላላችሁ። እዚህ ላይ ከአስፋልቱ ከመሄድ እዚህ ላይ የሚሻል ይመስለኛል። ስለዚህ ኖረናል ብዬ አስባለሁ። ከሆነ ጊዜ በኋላ እንደዚህ አይነት ነገር እናዘጋጃለን። እኛ ቶርናመንት ለማዘጋጀት ምናምን እናስባለን። የሆነ ጊዜ ሰው የተወሰነ ምናምን አድርጎ ማለት ነው። እዛ አሪፍ ነው። ያው እንደዚህ አይነት ነገር የሚሳተፍ ሰው እኛ ጋር ያው ከኮስት አንጻር ምናምን ስለሚያስቸግር እንደዛ ነው የሚሻለኝ። እሺ፣ አዲስ ቤት ተከፍታለች። ቢራና መጠጥ ቤት ናት። ቺክን እና ቢራ ያው በብዛት ቺክን እና ቢራ ምናምን እንትን ስለሚሉ በደንብ ነው ገበያ ያለው። እና ዝግጅት እናዘጋጃለን። መንዳት የሚፈልግ እናሳትፋለን ምናምን። ኤርፓድ የለኝ ማይክ ስለምጠቀም ለመንገዱ ምናምን ስለማይመች
አላረግም ብዙ ጊዜ። ሳይክል መንገድ አለች። እንገባለን። ችንን አግኝቶልናል። ያው በዚህ ሰዓት ትንኝ ምናምን ሙቀት እንትን እያለ ስለሆነ እሱ ያስቸግራል መንገድ ላይ። እዛ ነው እና ደግሞ እስቲ ብዙ እንደዚህ የመንዳት ፍላጎት ያለው ምናምን ጆይን ሊያደርገን የሚፈልግ ያው ማለት እንደ ቲም ለማዘጋጀት የሆነ ነገር ማድረግ አለብን እና እንደዛ የሚሳተፈን ሰው ምናምን ካገኘ የሆነ ነገር ማድረጋችን አይቀርም ማለት ነው። እና ይሄ አሁን በስ እንደዛ ነው አርገን ወደፊት እንትን የምንለው የምናሳተፈው እንደዛ ነው። ብዙ ነገር አንድ ወር ምናምን በኋላ ኢትዮጵያ መምጣቴ ስለማይቀር እዛኔ በደንብ አሳታፊ የሆነ ነገር እናደርጋለን። ያው እንደዚህ አይነት ነገሮች መዘጋጀት ሲታሰቡ ያው ብዙ ነገር አለ። እኛ ሀገር ያው ትንሽ እንዝላልና ከሱ አንፃር ያው የተሻለ ነገር እናደርጋለን ብዬ አስባለሁ። መስላችሁ አሪፍ ይሆናል። አሁን እዚህ ሰመርም ስለሆነ ትራቭል ማድረጋችን አይቀርም ወደ ቪየትናም፣ ፊሊፒን ምናምን ማድረጋችን አይቀርም። ለሁለት ቀን ለአንድ ቀን ምናምን እየሄድን ያው ጀስት በቃ ሳይክል ነው የምንሄደው። ከዛ ሀገር እናያለን። ከዛው እንደዚህ አይነት ስላሉ ማህበራት ስላሉ እነሱ ጋር ጆይን አድርገን እነሱ ጋር ስለሆነ የምናደርገው ትራቭል ደስ ይላል። ብዙ ነገር አንድ ሀገር ላይ የሆነ ያው ስንሄድ ፐርፐዝ ካለ ልናደርገው የምንችለው ነገር ምናምን ካለ ሀገሩም ደስ አይለንም፣ እንትን አይለንም፣ አይደብረንም። በደንብ ዘና ብለን አሳልፈን ነው የምንመጣውና እኔ ጀስት ፕላን የማደርገው እንደዛ ነው። ኢትዮጵያም ብመጣ የተወሰኑ 3-4 ከተሞች ላይ ምናምን ለመሄድ ማለት ነው። እና እዛ ከተሞች ላይ ሲቲ ቱር አለ አይደል? በቃ ከተማው ላይ ረዘም ያለ እንደዛ አሳታፊ የሆነ ነገር ሰዎች ማግኘታችን ስለማይቀር በየቦታው ደስ ይላል ያለው ነገር። መንገዱ ምናምን ደስ ስለሚል አየሩ ደስ ይላል። ክፍለ ሀገርም አሁን ኢትዮጵያ ውስጥ ድሬዳዋ፣ ባህር ዳር፣ ጎንደር፣ ሐዋሳ 3-4 ከተማ ቢያንስ ለሁለት ቀን ምናምን ትራቭል እናደርጋለን። ከአዲስ አበባም ሰው እንይዛለን። በዛ ላይ እኔ
አሁን አንድ ነገር አንደርስታንድ ያደረኩት ምንድነው ኢትዮጵያ ውስጥ ይሄ የሳይክል አሁን ሳይክል ምንም የተለየ እንትን አይፈልግም አየር አይልም ምን አይልም ኢንዱራንሳችንን ማስተካከል ብቻ ነው ተወዳዳሪ ለመሆን በደንብ በቃ ትሬኒንግ መስራት ኢንዱራንስ ምናምን ካለ በደንብ በቃ ቻይ ነው የምንሆነው ስለዚህ እንትን ማለት አለበት ራሱ ልጆችን ምናምን ማበረታታት አዲስ የሚመጡ ልጆች ለበቃ ወደ ትሬኒንግ እንዲመጡ የሆነ ነገር እየገዙ እነሱን ማበረታታት አሁን እኛ ሀገር ትጥቅ የለም ትጥቅ ምናምን ማሟላት ያው ሁሉ ነገር ላይ አሁን እኛ ወይ ኳስ ወይ ሩጫው ላይ ብቻ ነው በቃ ፎከስ አድርገን ሰው የሚረባረበው እሱም ደግሞ ውጤታማ እየሆነን አይደለም ከጊዜ ወደ ጊዜ እየባሰብን እየተበላሸ ምን እያለ ነው እየሄደብን ያለው ስለዚህ እሱ ላይ ፎከስ አድርገን የተለያዩ ነገሮች ላይ የተሻለ ነገር እንዲመጣ ሁላችን መሳተፍ አለብን እኔ እንደዛ ብዬ አስባለሁ አይ ቲንክ እዛ ካረግን የተሻለ ነገር ይኖረናል ብዬ አስባለሁ ያለበለዚያ ግን ምንም የተሻለ ነገር አይኖርም አሁን መሳተፍ የሚፈልጉ ልጆች ቢኖሩ ራሱ ያቀም ጉዳይ አሁን ሳይክል ገዝቶ ተጥቃሟልቶ ምናምን ሁሉ ጊዜ በቃ የባሰበት ነገር ነው እየሆነ የሚሄደው እኔ አሁን ያው ሳይክሉ እኔ ለጤናና ያው እንደዛ ለመጠበቅ ነው ራሴ ያው ተወዳዳሪ ለመሆን ምናምን አይደለም ከዛ ኢንጆይ ለማድረግም ማለት ኢንጆይ ይደረግበታል በደንብ በሱ ምክንያት ማለት ነው እንጂ ያን ያለ የተለየ እኔ ስፖርተኛ ሆናለሁ ወዳደርበታለሁ ምናምን ብዬ አይደለም እንትንም እምነዳው ራሴን በቃ እንትን ለማዝናናትም ነው ከዛ ጤናም ለመጠበቅ ማለት ከዛ አንፃር ነው ስለዚህ አሁን አብዛኛውም ሰው እንደዚህ አይነት ነገር ምናምን ቢያደርግ አሪፍም ቢሆን ይመስለኛል እንደዚህ አይነት ኢንተረስት ያለው ሰው ምናምን ወደ አዲስ አበባ ትራቭል ለማድረግ ሲሄድ ምናምን አንዳንድ ነገሮች ላይ እንደዚህ ውጤት ሊታይባቸው የሚችሉ ነገሮች ላይ እነሱ ላይ ብንሳተፍ ምን ብንል የተሻለ ነገር ይመጣል አለበለዚያ ግን ምንም ሄዶ ሾው አርጎ ምናምን መምጣቱ ምንም ጥቅም የለውም እዚህ ጋር ጎልፍ ክለብ አለ ጎልፍ ሜዳ ነውና እንዳለ ጎልፋቸውን እየቀጠቀጡ ስለዚህ እንደዚህ አይነት ነገሮችን ብናሳተፍ ብናወዳደር እኔ አሁን ምንም ዩቲዩቡን ማድረግ የፈለኩት ምንድነው እንዲሁ በቃ በዚሁ ስንነዳ አክቹአሊ እኔ ብቻ አይደለም አለ ጓደኛዬና በቃ ዩቲዩቡን ስንነዳ አብረን እዚህ ያሉ ልጆች ምናምን የሚሳተፉ ከሆነ ምንገባ ከሆነ እኔ አሁን ጊቫዌ ለማድረግ አሁን ቀለል ያለ ነገር ጫማ ጀርዚ እንደዚህ ሳይክል ጀርዚዎች ምናምን እነሱ የማረግ አቅሙ ስላለ እሱን እናረጋለን እንደዛ ለማድረግ ነው አይ ቲንክ ከእግዚአብሔር ጋር እስቲ የሚሳካ ይመስለኛል ስፔሻሊ ሳይክል ላይ እኔ አሁን እዚህ በቃ ሳይክል የማይነዳ ሰው በቁጥር ነው የምታገኙ ማለት
ስታያቸው አሁን መንገድ ላይ ምናምን ሳይክል ምናምን ሲነዱ ተወዳዳሪ ምናምን ነው የሚመስሉት እና ምንድነው ይሄ ሁላ ለውድድር ነው ምናምን ነው የሚመስለው፣ ግን አይደለም። በቃ ለራሳቸው ለሆቢያቸው ነው አብዛኞቹ። ነገር ግን በቃ እንደ እንትን ነው ይዘውት የሚነዱት ሁሉ ነገር በቃ አሟልተው እንደተና ማህበር አላቸው ይነሳሉ። ወይ በሳምንት 2 ቀን ምናምን ነው ወይ እሁድ ነው እንደዚህ እንደኛ ስራ ምናምን የሆነ እሁድ ነው። ከዛ ካልሆነ ሮብም ምንም ካላቸው በቃ ተነስተው መብነን ነው። ስለዚህ እንደዚህ አሳታፊ የሆነ ነገር እናረጋለን ብዬ አስባለሁ። የተሻለ ነገር እናገኝበታለን፣ የተሻለ ውጤት ይመጣል ብዬ ተስፋ ስለማድረግ ማለት ነው። አይ ሆፕ እና በተረፈ አዲስ ጥያቄ ካላችሁ ምንድነው፣ የት ነው፣ እንዴት ነው የሚለውን ደግሞ ኮሜንት ላይ ምንም ላይ አስቀምጡልን። ትራቭል እናደርጋለን አሁን በየሲቲው። አሁን ይሄ እንቾ አየሩ አሪፍ ስለሆነ ፀሐይ ስላለች ምናምን ለዛ ነው እንጂ ወጣሁት። በዚህ ሰዓት ንፋሱ ምናምን ያስቸግራል። በጣም ከባድ ነው የሚሆነው። ሳይመሽብን ከፀሐይዋ ጋር እንጋፋ ብዬ ነው። ሹው ብለን እያወራሁ እናንተን እያወራሁኝ እኮ ለእናንተ እየለፈለፍኩ እሳልኩ ብለን በነፋሱ አቅጣጫ ስለሆነ የምመጣው እንትን እያለ ነው። ያኛው እዛ ፊት ለፊት ላይ የሚታየው ምናምን እንትን ነው የኤርፖርቱ መንገድ ነው። እዚሁ ጀርባ ነው ኤርፖርቱ። ሕግ ጥሰት መንገዱ ስለማይመች ነው። ያው ለሳይክል ያው ብዙ ጊዜ ችግር የለውም። እነዚህ ሄልሜት ምናምን አድርገን አሟልተን ምናምን የምንሄድ ከሆነ ያን ያህል አያስጨንቁ። እዚህ ጋር የኢትዮጵያ ባንዲራ የለች። ፈርስ ላፕ ጨርሰናል። 17.1 ኪሎ ሜትር። አሁን ወደ ሰከንድ ወደዚህ ወደ እንትን ነው ወንዝ ነገር አለ። ብዙ ነገር ግን ስትነሱ አጠባብቁ፣ አስቸጋሪ ካላጠባበቃችሁት ያስቸግራል። አሁን እኔ
ስላላጠበቅኩት እንትኑ ተገልብጧል ማለት ነው። የፊቱ ካሜራ ተገልብጦብኝ ነበረ። አሁን እየሰራ ይመስለኛል። ማይካችንም በደንብ ትሰራለች። ያውን በቃ ወጥ ለጥ ያለ መንገድ ነው። ደስ ይላል። በቃ መንገዱ ኢንጆይ እናደርግበታለን። ንፋሱ ነው እንጂ ከንፋሱ ውጭ በጣም አሪፍ ነበር። ኃይለኛ ንፋስ ነው ያለው በጣም የሆነ 11 ሰዓት ምናምን ስለሆነ ንፋሱ አይቻልም አይደል? ፀሐይዋን አያችኋት? እዚህ ጋር ፍላይት የሚያርፍበት ሰዓት ቢሆን ኖሮ ፕሌን እንደዚህ አቋርጦን ነበር የሚያርፈውና ታዩት ነበረ። ንፋሱ አያስነዳ። ያው ፕሌን አያችሁት እየተነሳ ኤርፖርቱ እዛች ጋር እዚህ በዚህ ውስጥ መኪና ገብቶ ነው ምንድን ነው? አቤት ንፋስ! ንፋሱ ልነግራችሁ አልችልም ምን አይነት ንፋስ እንዳለ። ከባድ ንፋስ ነው ያለው። እዛ ጋር የምታዩት ኢንስፓየር ይባላል። ያ እና አዲስ ነው ካዚኖ ቤት ምናምን ነው እንትን አለው። ላይክ ሪዞርት ነው ካዚኖ ምናምን አለው። ግን የሆነ አንድ ቲክቶክ ላይ ምናምን ይመጣል አይታችሁት የምታውቁት ከሆነ ይሄ ጣራው በሙሉ ሙሉ ስክሪን ነውና ይሄ ወተርፎል ምናምን አይነት ነገር ያሳዩበታል። ቲክቶክ ላይ ብዙ ጊዜ ይመጣል። ሳውዝ ኮሪያ ምናምን እሱን ቆይ እኔ በጎን አጭር ቪዲዮ አስገባላችኋለሁ እሱ ጋር እና በጣም እንትኑ ደስ ይላል ቤቱ። አንድ ቀን ደግሞ ወደዛ ከሄድን ቪዲዮን ቀርጽላችኋለን ሙሉ የእሱን። ላይክ ወንዝ ዳር ምናምን ስለሆነ ትንኞች ምናምን አሉ እና መንገዳችን ሊቀየር ነው ተቀየረ።
እንግዲህ ያለነው እዚህ ነው። እሺ ምናምን ያው አሪፍ ነገር ደስ ይላል። እሱ ነው ደስ ይላል። ወደዚህ ሲሆን የማይጠፋው እንደዚህ ሲሆን ምናምን ደስ ይላል። እንንቀሳቀስ አሁን ነበረ የነበረን ጊዜ መጀመሪያ ቢያንስ ወደ 39 ምናምን ኪሎ ሜትር ይቀረናል። ቶሎ ያልቃል። እዚህ ጋር ፎቶ እንነሳለን። ሽው ብለን እንሄዳለን። ይመስላችሁ ይበቃናል። ንፋስ አለ። ይሄ ዋው ደስ ይላል። ንፋስ ምናምን ደስ ይል ነበረ። እዚህ ጋር ምናምን ሰው የሆነ ይመጣል። ደስ ይላል። አብዛኛው Yellow is com. Kumare. Com. Okay. Thank you. Com. Okay, thank you. ንፋሱ መጣ። የኛ አካባቢ ቢሽ ነውና ለኛ ቢች ኤሪያ ነው። እዛ ከነበርኩበት ደግሞ ይሄኛው ትልቁ ማለት ነው። ይተልቃል። እንደውም ያው ንፋስ ምናምን ስላለ ነው።
ይሄኛውም ሌላኛው ቢች ህይወት አካባቢው የቢች ኤሪያ ነው። ደግሞ በቃ እነዚህ በቃ ፊሸርማኖች ምናምን ናቸው እዛ ያሉት በብዛት ሳይሆን ኦልሞስት እንዳሉ እነሱ ናቸውና ገበሬዎች ስታወራሹ ይሄ ያሳ ምናምን ነው ግን ሙሉ ነው። ምግብ ቤቶቹ ምግብ ቤት አሳደው ስለሚበሉ ሙሉ ነው አብዛኛው። ፋሱ ጠበጠበች። ያው የፎቶ መንፈስ ሞቴሎች ናቸው። እዚህ ጋር ቆም እንልና ትንሽ እረፍት እንወስዳለን ከናስፋው። አሁን ስናቋርጠው ታያላችሁ። አብሬ ያሳያችሁ። ይሄ ብሪጁ ኦልሞስት ወደ 12 ስንት ነው? 12 ነው 12 አይመስለኝም 10 አካባቢ መሰል 10 ኪሎ ሜትር ውሃ ላይ ነው የተሰራው ሙሉ ለሙሉ ማለት ነው። ኤርፖርቱን ከከተማው ጋር የሚያገናኘው ማለት ነው። ይሄውን አካባቢ ኤርፖርት ሲቲ ስለሆነ ኤርፖርት ሲቲ ነው። ሙሉውን የሚያገናኘው ይሄ ድልድይ ነው። በዚያ እንዳለ በላይ እንዳለ ሁለት ማለት ሁለት ናቸው የሚያገናኙትና እና በጣም ደስ የሚል አካባቢ ነው። ይሄ ዙሪያውን ስትዞሩ ደግሞ ውሃ ስለሆነ ደስ ይላል። አካባቢ ዙሪያውን ስትዞሩ ውሃ ነው እና በጣም ደስ የሚል ነገር አለው። እኛም ኦልሞስት እያገባደድን ነው። አይ ቲንክ ቤት እስከንገባ የኋለኛው የሚቀርጽልን ይመስለኛል። እችኛዋ ግን ካፓሲቲው በጣም ትንሽ ነው የባትሪው እና 4K ደግሞ ስለሆነ እንትን ይላል ብዙ ይወስዳል። 4K ሲሆን ለዛ ነው መሰለኝ ብዙ ያው ለቀረ ይላል። ሆፕ ይታያል። በጣም ደስ ይላል። በቃ የተሰራበት እስቲ እየደረስን ነው ወደ ቤት። ደስ ይላል። የኋላችን እየቀረጸ ነው ብዬ አስባለሁ። እስካሁን ከቀረጸ ሙሉውን ማለት ነው
ይሄ ሙሉ ብሪጁ ከ12 ኪሎ የሚገርም ነው። ያው እዚህ የምናቋርጥበት የፊት መብራት አልያዝኩም፣ የኋላ መብራት አልያዝኩም። ሳልይዝ ነው የወጣሁት ዛሬ። ስለዚህ አይ ቲንክ 10 ምናምን ኪሎ ሜትር እዚህ ጋር ማቋረጥ ነው የምገባው ወደ ቤት። ላይት የለኝም፣ የኋላ ስቶፕ ላይት የለኝም ምናምን። እንደዛ ሲሆን ደግሞ ያስቸግራል። ንፋስ ካላስቸገረኝ ኳስ ምናምን የተጫወቱ ነው። እዚህ ሰው ይሮጣል፣ ወክ ያደርጋል። አካባቢ ፓርክ ስለሆነ ኳስ ይጫወታል። ኪሎ ሜትር በዛ ይለናል። እኛ በዚህ ጋር አድርገን ወደ ቤታችን። ምክንያቱም መሻ መብራቱ ምንም የለኝም። ኦኬ ስለሆነ ጋር ደስ ትላለች። እዚህ ጋር ዘና ብለው የሚሄዱት የሆነ እንደዚህ አይነት ምናምን እንዲህ አይነት ሞመንቶች ያጋጥማሉ። ደስ አይልም? ሆነ ላይት አብይ ወዶ አይደለም ላይት ከተማውን ላይት በላይት የሚያደርገው ያሳምራል ብሎ አሁን በጣም ነው የሚያምረው። ታምራለች በጣም። ደግሞ ታሪክ እንደውም የታኛው እዛ ጋር ሻገርና እዛ ጋር ያለው ሳያችኋል። በሊሰንስ ሰዓት 5 ሰዓት የወጣው ማለት ነው። ሰዓት አሁን 8 ሰዓት። ዋው ዋው! ጨርሰናል። በድል አጠናቀናል።